ራሱን የሚያጠፋ ሰው እኮ መኖርን ጠልቶ አይደለም፣ መኖር ሳይፈልግ ቀርቶ አይደለም እኮ። ውስጡ እኮ መኖርን በጣም ይፈልጋል። ግን ደግሞ አንዳንዴ ፈተናዎች ከአቅማችን በላይ ይሆናሉ፣ መሸከም እንዳንችላቸው ይሆናሉ፣ ከምንችለው አቅም በላይ ይሆናሉ። ገባችሁ አይደል? እኔ አሁን በጣም ብዙ ፈተና አሳልፌያለሁ። በጣም ብዙ ረዥም ዓመት ጎዳና ላይ እስከ መተኛት፣ እስከ መራብ፣ እስከ መቸገር፣ ብርድና ፀሐይ፣ ዝናብ እየተፈራረቀብኝ እስከ መኖር ድረስ ደርሻለሁ። ያውም በገዛ ቤተሰቦቼ ተገፍቼ፣ ከወለደችኝ እናቴ ቤት ተባርሬ ማለት ነው። የገዛ እናቴ ጠልታኝ። ገባችሁ? መጀመሪያውኑ ወልዳ ነበር የጣለችን። ተረዳችሁ? ግን ሳድግ እናትሽ ነኝ ብላ መጣ ስትወስደኝ ውስጤ በደስታ ሞልቶ ነበር። ዛይጄ ፍቅርና ሰላም ደስታን ማገኝ መስሎኝ ነበር። ግን እና በቃ ታውት እሱ ይቅርና በጣም ብዙ ስቃይ አሳልፌያለሁ። ተረዳችሁኝ አይደል? በጣም ብዙ ጨለማዎችን አልፌያለሁ። ግን አንዳንድ ጊዜ ደግሞ መቋቋም ያቅታችኋል። ተረዳችሁኝ አይደል? ሞታችሁን እንድትመኙ ነው የሚያደርጋችሁ። ህይወት በጣም ያስጠላል። በቃ ተስፋ ያስቆርጣል። አሁን ላይ ምን ያስጠላሽ ብትሉኝ መኖር እግዚአብሔርን በቃ በጣም ነው ያስጠላኝ። ራሴን ሱስ ውስጥ መደበቅ በጣም ነው ያስጠላኝ። አንድ አለሁልሽ የሚለኝ ሰው ከማጣቴ የተነሳ ቀንና ሌት ራሴን በጭስ እና በሱስ መደበቅ በጣም ነው የሰለቸኝ፣ ያስጠላኝ። እስከ መቼ ነው እንደዚህ የምኖረው? ለምንስ ነው ያለ እድሜ የምሰቃየው? ተረዳችሁ? ለምን? ምን በወጣ? ምን ባጠፋው? ማን ባጠፋው ጥፋት ነው እኔ የምሰቃየው? የማንን ዋጋ ነው እየከፈልኩ ያለሁት? ገባችሁ? ለማንስ ብዬ ነው የምኖረው? ተረዳችሁ? የሆነ የምትኖሩበትን ምክንያት ስታጡ ማለት ነው ሁሌ ሞት ነው ትዝ የሚላችሁ። አለቀ። የሆነ ምክንያት ያስፈልጋችኋል በህይወት ስትኖሩ። እኔ ደግሞ ምንም ምክንያት የለኝም። ቤተሰብ የለኝም፣ ጓደኛ የለኝም፣ ዘመድ ወዳጅ የለኝም። ገባችሁ? ምንም የለኝም። አሁን በሞት እንኳን እኮ ቀባሪ እንደሌለኝ አውቃለሁ። ተረዳችሁ? ማንም እንደሌለኝ አውቃለሁ። ግን በቀላችሁ የፈለግኩት ነገር ሰው መኖር ጠልቶ አይደለም የሚኖረው። በቃ አለቀ። ውስጡ ለመኖር እየጓጓ ብዙ አላማና ምኞት እያለው ሞትን ምርጫ ያደርጋል። በቃ አለቀ። የኔ ችግር ያ ነው። ምንም ተስፋ የለኝም። ከነገ ዛሬ ይሻላል እያልኩኝ ብዙ ጊዜ ራሴን አጠፋለሁ እያልኩ እስካሁን ቆየሁ። ተረዳችሁ? አሁን ላይ ግን ተስፋ ያለቀ። በቃ ሰለቸኝ። እግዚአብሔርን በጣም ነው ያስጠላኝ። ህይወት ምርር ነው ያለኝ። በቃ አለቀ። አሁን ሳስበው በቃ ጭራሽ እች ምድር ለእኔ አልተፈጠረችም። ጭራሽ በቃ እኔ ለመኖር አልተፈጠርኩም። በቃ ለደስታም አልተፈጠርኩም። የተፈጠርኩት ለስቃይ ብቻ ነው። እና እንዲያበቃ ፈለግኩኝ። አሁን ላይ ይበቃል ማለት ፈለግኩኝ፣ መወሰን ፈለግኩኝ። እና ስለ እኔ የተጨነቃችሁ ሁላችሁም በጣም አመሰግናለሁ። እስከዛሬ ከጎኔ የነበራችሁ አለንልሽ ያላችሁኝ ሁላችሁም አመሰግናለሁ። ፈጣሪ እናንተን ያክብርልኝ። እና ደግሞ ያስቀየምኳችሁ የበደልኳችሁ ሁላችሁ ከልባችሁ ይቅር በሉኝ።